ይህንን ነገር ከእንግዲህ ያልደግመውም። ሴቭ አርጉት፣ ሼር አርጉት፣ ሪፖስት አርጉት ለብዙ ሰው ስለሚጠቅም። ሰውነታችን ነዳጅን፣ ኢነርጂን ወይም ካሎሪን እንዴት ነው የሚጠቀመው? እንዴት ነው የሚያከማቸው? ይሄኛው ነዳጅ ማከማቻ ነው። በቀን ውስጥ በምግብ የምንበላው ካሎሪ የሚቀመጥበትና የሚከማችበት ክፍል። ይሄኛው ደግሞ ሰውነታችን ተርፎት ያስቀመጠው ወር ያከማቸው ድፍድፍ ነዳጅ ወይም ውፍረት ፋት የምንለው ነው። ይሄኛው ደግሞ ሞተራችን ወይም ኢነርጂን፣ ካሎሪን፣ ነዳጅን የሚያቃጥለውና የሚጠቀመው ክፍል ነው። ይሄኛው ሞተራችን ኢነርጂን ወይም ካሎሪን እንዴት እንደሚያቃጥል በትላንቱ ቪዲዮ አይተናል። ዛሬ ደግሞ ሰውነታችን ኢነርጂን እንዴት እንደሚጠቀምና እንዴት እንደሚያከማች እናያለን። በቀን ውስጥ በምግብ መልኩ የምቀዳውን ነዳጅ ሙሉ ለሙሉ ከተጠቀምኩበት ወይም ካቃጠልኩት ከዚህኛው ውፍረት አልጨምርም አልቀንስም። በቀን ውስጥ ከምጠቀመው ወይም ከማጠፋው በላይ ነዳጅ ከቀዳው ደግሞ ሰውነቴ ወደ ድፍድፍ ነዳጅነት ይቀይረውና ወደዚህ ወደ ውፍረትነት ወደ ፋትነት ቀይሮ ያስቀምጠዋል ወይም ስቶር ያደርገዋል ማለት ነው። ስለዚህ ውፍረት ወይም ክብደት እጨምራለሁ። በቀን ውስጥ ከማቃጥለው ነዳጅ ወይም ካሎሪ ያነሰ ነዳጅ የምቀዳ ከሆነ ኦር ያነሰ ምግብ የምበላ ከሆነ ደግሞ ሰውነቴ ሌላ ምንም የነዳጅ አማራጭ ስለሌለው ይሄን ድፍድፍ ነዳጅ ወደ ነዳጅነት እየቀየረ ይጠቀማል ማለት። ስለዚህ ውፍረት ወይም ክብደት እቀንሳለሁ፣ ከድፍድፍ ነዳጁ ላይ እቀንሳለሁ። አሁን በደንብ ስሙ። ሰውነታችን ኢነርጂን ወይም ነዳጅን ለምንድን ነው የሚያከማቸው? ሲሞላ ለምንድን ነው የማይፈሰው? ለነገ ይጠቅመኛል ብሎ ስለሚያስብ ነው። ነገ ነዳጅ ባይኖር ኢነርጂ ባይኖር እጠቀመዋለሁ፣ እየቀየርኩኝ እጠቀመዋለሁ። ይሄንን መሙላት ባልችል ነገር ከዚህ እየቀየርኩ እጠቀማለሁ ብሎ ስለሚያስብ ነው። እሺ ሁሌ ትንሽዬ ነዳጅ ብንቀዳለትስ? ኢነርጂ ያጣል መኪናው፣ በደንብ አይሄድም። ከዚህ ከድፍድፍ ነዳጅነት ወደ ነዳጅነት የሚቀየርበት ፕሮሰስ በጣም ስሎ ስለሆነ ጠብ እያለ ስለሆነ የሚገባው ቶሎ ኢነርጂ ሰውነታችን አያገኝም። ስለዚህ በአንድ የምትበሉትን ካሎሪ ከዚህ ከሙሉ እታች ማድረስ ተገቢ አይደለም። መኪናው ይጎዳል፣ ኢነርጂ ያጣል፣ ሰውነታችን ይጎዳል። ምንድነው ማድረግ ያለብን? ከሙሉ ነዳጃችን ትንሽ ዝቅ ማድረግ። በየቀኑ የምንበላውን ትንሽ ዝቅ የምናደርገው ከሆነ በየጊዜው ከዚህ ትንሽ ጠብ ሲል ሲቀንስ በየጊዜው እየቀነሰ ሄዶ ይሄን ክብደታችንን እንድንቀንስ ያደርገናል ማለት ነው፣ ጤናማ በሆነ መልኩ። ሹፍልኝ እዚህ ጋር እንግዲህ ብዙ ነዳጅ መጠቀም የምንፈልግ ከሆነ ሞተራችንን አፕግሬድ ማድረግ አለብን። ይሄን ደግሞ የምናደርገው ሰውነታችን ላይ ጡንቻ በመገንባትና በቂ እንቅልፍ በመተኛት ስትረስን ማኔጅ በማድረግ ነው። ጡንቻ ገነባህ ማለት የሰውነትህን ኢነርጂ ወይም ካሎሪ የማቃጠል ብቃት ጨመርክ ማለት ነው። የመኪናውን ጉልበት የመኪናውን ሲሲ ከ1000 ወደ 10000 ጨመርከው ማለት ነው። እኛን ሰውነት ከመኪና ምንድን ነው የሚለየው? መኪና ሲቆም ነዳጅ ማቃጠሉን ይተዋል፣ ቁልፉ ስለሚጠፋ ማለት ነው። እኛ ግን ቁልፋችን ስለማይጠፋ፣ ቁልፋችን ከጠፋ፣ ሞተራችን ከጠፋ ሞትን ማለት ስለሆነ ሰውነታችን ሁሌ ኢነርጂ ያቃጥላል ለመኖር ብቻ። እንደውም ትልቁን ኢነርጂ የሚያቃጥለው ለመኖር ከ60 እስከ 70% ያለውን ማለት ነው። ባዛል ሜታቦሊክ ሬት ብለን የምንጠራው። ስለዚህ ጡንቻ የምገነባ ከሆነ ብዙ ካሎሪ፣ ብዙ ነዳጅ፣ ብዙ ኢነርጂ ትጠቀማለህ። ብዙ ኢነርጂ በተጠቀምክ ቁጥር ደግሞ ይህን ውፍረትህን ወይ ክብደትህን የመቀነስ ቻንስህ ከፍ እያለ ይሄዳል። ሲኖትራክ እና ቪትስ እኩል ርቀት ሄደው ትልቁን ነዳጅ የሚያቃጥለው ሲኖትራክ ነው። ይሄ የሚሆነው ለምንድን ነው? ትልቅ ሞተር ስላለው፣ ኢነርጂ ካሎሪ ብዙ የሚጠቀም ሞተር ስላለው። ስለዚህ ነዳጅ ለማቃጠል መኪናውን ሁሌ መንዳት አይጠበቅብህም ማለት ነው። ሁሌ መሮጥ አይጠበቅብህም ማለት ነው። ካሎሪ ወይም ነዳጅ ለማቃጠል ቤት ቁጭ ብለህ ኔትፍሊክስ እና በስንቱን እያየህ ራሱ ብዙ ካሎሪ ማቃጠል ትችላለህ፣ ጡንቻ ካለ።